በጣም ነው የምታውቀው። አላይም እንደዚህ ነው። ኧረ በጣም ነው የምትታወቀው እሷ። ዓለም ሁሉ ነው የሚያውቃት። የዓለም ሁሉ የህፃናት ልብ ውስጥ ስምጥጥ ብላ ገብታለች። አላውቃትም። በጣም ጥሩ። ወደ ቀጣዩ ፎቶ እንሄዳለን። እኚህ ማን ናቸው? ቅዱስ ያሬድ። ቅዱስ ያሬድ በጣም አሪፍ፣ በጣም አሪፍ። ቀጣዩን ፒክቸር አሳየን። ይሄን ታውቀዋለህ? አላውቅም። ወደ ቀጣዩ ፎቶ እንሄዳለን። ንጉሱ ዳዊት። ንጉስ ዳዊት ልበ አምላክ ነብየ እግዚአብሔር ዳዊት አይደለ? እኚህ ማን ናቸው? በጣም በጣም ዲያብሎስ የሚጠላቸው ትልቅ የመጀመሪያው ስማቸው ነው። አይ ስራቸውን ነው የምነግርህ። ስማቸውን አልናገርም፣ ፍንጭ አልሰጥም። ስራቸውን እነግርሃለሁ። ከስራቸው ገና ሲወለዱ ተክለ ሃይማኖት። በጣም ጥሩ። አሁን ደግሞ እስቲ እንግዲህ ሌላ ከውዳሴ ማርያም ክፍል ይተርጉምልንና ቀጥሎ ወደ ቅዳሴ ማርያም ደግሞ እንሄዳለን። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ወምህረት አምላካ እመያሉ ምስለ ኩልነ ህዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ። ሕርያቆስ ማለት እግዚዛሬዎ ማለት ነው። ለሹመት ተመርጧልና አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና አንድም ብርሃን ማለት ነው። በትምህርቱ የመናን ልቡና ብሩህ ያደርጋልና ወስርጓ በብርሃን ለመንበረ ማርቆስ ወንጌላዊ እንዲል አንድም ልዑክ ማለት ነው። አንድም ንብ ማለት ነው። ንብ የማይቀስም አበባ የለም እሱም የጠቅሰው የለምና ሊቁን እሱም የጠቅስ የለም ብሎ ማን ደርሱ ሲል ምስጢረ ሥላሴ ነገር አምልቶ አጉልቶ አስፍቶ ይጽፋልና ጥንተ ነገሩ እንደምንድን ነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ሾም ብሏል። ሁለቱንስ አስተባብሮ እንደምን ይገኛል ብለው የተማረ ግብረ ገብ አይሆንም ሾም ብለዋል። በትምህርቱ ተከራክሮ መናፍቃንን ይረታል፣ ሃይማኖትን ያጸናና ሰውን ግን ውላሩ ያሰረዋል ሲሉ ያልተማረ ግብረ ገብ የሆነ ሾም ብለዋል። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃልና እስመ በጸሎተ ጻድቅ ትድን ወይ ትማስን ሀገር እንዲል ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ በእልፍ መነኮሳት በሁለት እልፍ መነኮሳት ተሹሟል። ይህም ሕርያቆስ ጿሚ ታራሚ ግብረ ገብ መንፈሳዊ ነበርና ስርዓት ያጸናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ይቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻለው ሲሉ ይኖሩ ነበር። አንድ ቀን ቀድሶ አቁርበን በለ ብሎ አሰቡ። አስበውም አልቀሩም። አባታችን ቀድሶ አቁርበን አሉት። ልጆች ኧረ አይቻለኝም አላቸው። የሰው ሹመት ይዞ ይቻለኝ ይባላል እንግዲህ ሹመቱን መልቀቅ ነው አሉ። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ክፉን ሸካራውን ከባዱን የትኛውን ቅዳሴ ንጸው እስኪ ዛሬ ጉዱ እናያለን ሲባባሉ ተምኔቱ እንደ ቅዱስ ኤፍሬም ነው። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌ እያለ ሲመኝ ይኖር ነበር። መንፈስ ቅዱስም የተመኙትን መግለጽ ልማዱ ነው እና መንፈስ ቅዱስ ገልጦለት ጎሳ ልብ ቃለ ሰናየ ጎሳ ልብ ቃለ ሰናየ ብሎ ወይዜኒን ሰብሖ ለአብ ወወልድ ወመንፈስ ቅዱስ ከሚለው ሰተት አድርጎ በቃሉ አድርሶታል። በዚህም አድንቀውለታል፣ እኩሌቶቹ አድንቀውበታል። አያችሁ በፍጡር አንደበት እንዲህ ያለ ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ ብሎ የማይወዱት የማያከብሩት የሚመቀኙት ደግሞ የነገሩትን ቀለም አከናውኖ የማይናገር ዛሬ ምን ይቀባጥራል ብለው የሚወዱት የሚያከብሩት እንግዲህ ተናግሮት ይቀራል። ጽፈን አፍፈን ደጎ ሰማይ ደረሰብሰና ኑር ብሏል። የማይወዱት የማያከብሩት የሚመቀኙት ደግሞ ማንም ሩቅ ብስ የለፈለፈውን ጻፉ ይሉናል ብሏል። እኖ በሀገራችን ስርዓት ያለ አይደለምን ይላቸዋል። በሀገራቸው ምን ስርዓት ነበር ቢሉ አዲስ ድርሰት እንግዳ ድርሰት የተደረሰ እንደሆነ ጽፎ ከባህር ይጥሉታል። ከባህር ብርና የወጣ እንደሆነ ከእሳት ይጥሉታል። ከእሳት በድና የወጣ እንደሆነ ከድው ላይ ያደርጉታል። ድው እየፈወሰ እንደሆነ ጽፎ አፍፎ ደጉሶ ሜደር ጽፎ ያስቀምጡታል። ይህንንም ውዳሴ ማርያም ጽፎ ከባህር ጣሉት። ብራናው ሳይርስ ቀለሙ ሳይደመሰስ ከባህር በድና ወጣ። ከእሳት ላይ ጣሉት። ብራናው ሳያልቅ ከጽዳሌው ሳይቀነብር ከእሳት በድና ወጣ። ከድው ላይ ያደረጉ ድው ፈወሰ። ይልቁንም ሙት አስነስቶላቸዋልና ከዚህም በኋላ ጽፎ አፍፎ ደጉሰው ቅዳሴ 13 ነበር። ቅዳሴ 14ኛ አድርገው ጠርዞታል። ሕርያቆስ ያለት ማሊቅ
ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አያውቅም ነበርና ቅዳሴ ሐዋርያት ሊቀድስ ነበር። ይህስ ምን ሲቸግር ተበድሮት እስካን እንዲሉ ከመቤታችን ለትስ ቅዳሴ ሐዋርያትን አይቀድስም ብሎ ምንም ባይፈጽመውም ድንግል ተወሊዶ መጽአ ከመ ፈቃደ ከይፈጽም የሚል ነውና ቅዳሴ እግዚእ ሊቀድስ ነበር። ያውስ ቢሆን የቀደሰበት ዕለት ምን ቀን ነበር ቢሉ ከመቤታችን ከ33ቱ በዓላት በአንዱ በዓል ነው። አንድ ባታዊ ጠይቋታል። እመቤቴ ከበዓላቶችሽ ማን ትወጃለሽ ቢላት ሁሉንም እወዳለሁ፣ ልደቴን፣ በዓቴን፣ አስተርዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና እናት አባቴ ልጅ አጥተው መባቸውን አልቀበል ብሏቸው ከህብረተሰባቸው አግለዋቸው አዝነው ተክሶ ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የእነሱ ተላ ደስታ የኔ ተላ ደስታ ነውና ብሏለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር መኪራም ከምትባል ስፍራ ሳለ አባ ሕርያቆስን ከብንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ አንተ ውዳሴን አንተ ቅዳሴ ነገሩት እሱ በዜማ ያድርሰው ብላቸው 14ቱንም ቅዳሴ በዜማ አድርሶታል። ይህስ በማን ጀምሯል ቢሉ ዜማ በቅዳሴ ማርያም ይበዛል፣ ዶም ሊታወቅ ስለ በቅዳሴ ማርያም ይበዛል። ከተከዚህ ወዲህ ማን አምጥቶልናል ቢሉ ሳሙኤል ዘዋልድባ ዘገብዛ አክሱም ዘምትውልደ ጌዴዎን ይለዋል። እሱ አምጥቶልናል፣ በዚህም ተጠቅሞበታል። ይህንን ሲደግም ከመሬት 3 ክንድ ከዝርዝር ረቦ ይታይ ነበር። ከዕለታት በአንድ ቀን ይህን ደግሞ ውሃውን ቢባርከው አዳብስት ሆኖ ቆርቦ ደቀ መዛሙርቱን አቁርቧቸዋል። ሶባተው ለመይ በቅዳሴ ኪንዜ ይጸልይ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘአቅረዋሊ ምሕረተ ወፍታ ለታምርኪ እህሊ ስረይ ኃጢአት የወሰብ አግልል ሞግሎ ገቢረ ማርያም ትክሊ እንዳልደራሲም። በዚህም ለሳሙኤል ቃል ኪዳን ሰጥተዋለች። ልጆችህ ውዳሴን ከቅዳሴ ቅዳሴን ከውዳሴ ይለዩብኝ፣ አንተ ውሳሴ መንቶ ላይ የተገባበት አስገባቸዋለሁ ብላ ቃል ኪዳን ሰጥተዋለች። ዛሬ ሳሙኤል ልጅ የሆነ ሁሉ ያቀና